ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ ቡድኖች በተጋጣሚዎቻቸው ላይ ብልጫ ለመውሰድ የተገበሯቸው ክሪኤቲቭ ወይም ደግሞ ቆሻሻ የሚባሉ ታክቲኮችን ነው፣ መንገዶችን ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ባሳለፍነው ቅዳሜ ሰንደርላንድ ባለቀ ሰዓት ድራማዊ በሆነ መንገድ ባስቆጠራት ጎል ከፕሪሚየር ሊጉ መሪ አርሰናል ነጥብ ተጋርቶ መውጣት ቻለ። ከጨዋታው በኋላ ብሪያን ብሮቤ 94ኛው ደቂቃ ላይ ያስቆጠራት ጎል መነጋገሪያ ሆናለች። የመድፈኞቹ አሰልጣኝ ሚኬል አርቴታ ሰንደርላንድ የተገበረው ቀጥተኛ አጨዋወት ትርምስ እንደፈጠረባቸው ተናግሯል። ባለሜዳው ቡድን የተገበረው ሌላ እንግዳ ታክቲክ ግን የብዙዎችን ቀልብ ገዝቷል። ሰንደርላንድ አርሰናል ከቆሙ ኳሶች የሚፈጥረውን አደጋ ለመቀነስ ያዋጣኛል ያለውን አማራጭ ተጠቅሟል። የመድፈኞቹ ተጫዋቾች የእጅ ውርወራ ለመወርወር የሚንደረደሩበት በቂ ክፍተት ሜዳው ጠርዝ እንዳይኖራቸው የማስታወቂያ ሰሌዳዎችን ወደ ሜዳው ጠርዝ የበለጠ አስጠግተዋል። ከጨዋታው በኋላ ግን የሰንደርላንዱ አሰልጣኝ ሬጂስ ለብሪ ምናልባት ያስቸግራቸው ንፋሱ ሳይሆን አይቀርም ብለው ቀልደዋል። እንዲያም ሆኖ ዴክላን ራይስ ወደ ሳጥን ኳስ ለመወርወር ከመሞከር አልቦዘነም ነበር። መድፈኞቹ ከእጅ ውርወራ ከተነሳ ኳስ ጎል ባለማስቆጠራቸውና ጨዋታው ባቻ ውጤት በመጠናቀቁ ሰንደርላንድ የተገበረው ታክቲክ ውጤታማ እንደነበር መናገር ይቻላል። ሰንደርላንድ ይህንን ታክቲክ ተግባራዊ ሲያደርግ ግን የመጀመሪያው አይደለም። ባለፈው የውድድር ዘመን በሻምፒዮንሺፕ ፕሌይኦፍ ኮቨንትሪን ሲገጥሙም ተመሳሳይ ነገር ፈጽመዋል። ይህንን አጋጣሚ ምክንያት አድርገን ባለፉት ዓመታት ቡድኖች በተጋጣሚዎቻቸው ላይ አድቫንቴጅ ለመውሰድ የተጠቀሙባቸውን ወጣ ያሉ መንገዶች በተወሰነ መልኩ እናስታውስ። ኖርዊች የእንግዳ ቡድን መልበሻ ክፍልን ፒንክ መቀባቱ፣ ጨዋታን ለማሸነፍ የሜዳ ላይ እንቅስቃሴ ብቻ በቂ የማይሆንባቸው ጊዜያት አሉ። ከሜዳ ውጪ የሚፈጸሙ ነገሮችም ተጽዕኖ ሊያሳርፉ ይችላሉ። በ2018-19 የውድድር ዘመን ኖርዊች ይህንን መንገድ በሚገባ ተጠቅሞበታል። ኖርዊች በሻምፒዮንሺፕ ተፎካካሪያቸው ላይ ብልጫ ለመውሰድ በማሰብ የእንግዳው ቡድን ተጫዋቾች የሚጠቀሙበትን መልበሻ ክፍል ደማቅ ፒንክ ቀብቶ ነበር። ምክንያቱ ግልጽ ነው። ቀለሙ የቴስቶስትሮን መጠንን በማውረድ የሰዎችን ስሜት ያቀዘቅዛል። በሶፎልክ ዩኒቨርሲቲ የስፖርት ስነ ልቦና ሌክቸረር የሆኑት ዶክተር አሌክዛንደር ላቲያንክ ፒንክ ተጽዕኖ ያሳርፋል። ያ የሚሆነው ፒንክ ስለሆነ ብቻ አይደለም፣ ከልጅነት ተሞክሮ ጋር ስለሚያያዝ ጭምር እንጂ። እንደተባለው ፒንክ የቴስቶስትሮን መጠንን የሚያወርድ ከሆነ አሰልጣኙ ይህንን አድቫንቴጅ እንዴት መጠቀም እንዳለበት አውቋል ማለት ነው የሚል አስተያየት ሰጥተዋል። ኖርዊች ይህንን ሐሳብ የቀዳው ከአዮዋ ዩኒቨርሲቲ የአሜሪካን ፉትቦል ቡድን ነው። ኖርዊች በዚያ የውድድር ዘመን ከመጀመሪያዎቹ 3 ጨዋታዎች በሁለቱ ቢሸነፍም የውድድር ዘመኑን ያጠናቀቀው ወደ ፕሪሚየር ሊግ አድጎ ነው። ስለሆነም ታክቲኩ ሰርቶላቸዋል ማለት ይቻላል። ከ2019-20 የውድድር ዘመን መጀመሪያ ቀደም ብሎ ግን ፒንክ ተቀብቶ የነበረውን መልበሻ ክፍል ግድግዳ ነጭ ቀቡት። በውድድር ዘመኑ መጨረሻ ኖርዊች ከፕሪሚየር ሊጉ ወረደ። ግጥምጥሞሽ ሲሆን ምናልባት ሊሆን ይችሉ ይሆናል። ካምብሪጅ ዩናይትድ የተገበራቸው በርካታ መንገዶች። በ1990ዎቹ የነበረው የካምብሪጅ ዩናይትድ ቡድን በተጋጣሚ ቡድኖች ላይ የበላይነት ሊያስገኝለት የሚችለውን መንገድ በሙሉ ተግብሯል። የቆሻሻው ታክቲክ ሊቆች ተብለው ሊገለጹ ይችላሉ። በአሰልጣኝ ጆን ቤክስር በተጋጣሚ ቡድኖች ላይ የበላይነት ሊያስገኝላቸው እንደሚችሉ ያሰቧቸውን መንገዶች በሙሉ ሞክረዋል። በቤክስር በካምብሪጅ የተጫወተው የቀድሞው የአስቶን ቪላ አጥቂ ዲዮን ደብሊን በ2015 ከዘ ታይምስ ጋር ባደረገው ቆይታ የእንግዳውን ቡድን መልበሻ ክፍል እጅግ በጣም ሞቃት ወይም እጅግ ቀዝቃዛ እንዲሆን እናደርግ ነበር ብሏል። ከጨዋታ በፊት የሚያሟሙቅባቸውን ኳሶች በውሃ እንዘፈዝፋቸውና ለማንከባለል የማይመቹ ከባባድ እንዲሆኑ እናደርግ ነበር። ይህ ብቻ አይደለም። በሚጠጡት ሻይ ላይ ብዙ ስኳር በማድረግ የመጠጣት ፍላጎታቸው እንዲወርድ እንሞክራለን። መልበሻ ክፍላቸውን ቆልፈን ቶሎ እንዳይገቡም እናጉላላቸው ነበር ብሏል። ቤክ ከዚህ በተጨማሪ ከሜዳው ተንከባካቢዎች ጋር በመነጋገር በሜዳው ጠርዝ አካባቢ ያለው ሳር እንዲረዝም በማድረግ ቡድናቸው የሚተገብረው ረዣዥም ኳሶችን የመጣል ሲስተም ውጤታማ እንዲሆን ያደርጉም ነበር። ካምብሪጅ በቤክ ስር ባሳለፈው 3 ዓመታት ከ4ኛው ዲቪዥን አድጎ በአጭር ጊዜ ወደ 2ኛ ዲቪዥን ለማደግ እስከተደረገ የፕሌይኦፍ ጨዋታ መድረስ ችሏል። ስለሆነም የተገበሩት አወዛጋቢ ታክቲክ ፍሬያማ ነበር ማለት ነው። ገላቸውን የማይታጠቡት የዌምብልደን ተጫዋቾች።
ዊምበልደን በ1980ዎቹ የተለያዩ አነጋጋሪ ታክቲኮችን ይጠቀም ነበር። ተጋጣሚዎቻቸውን ለማስበርገግ የማይፈነቅሉት ድንጋይ አልነበረም። ይህ መንገድ እስከ 1988ቱ የኤፍኤ ካፕ ፍጻሜ ያደርሷቸዋል። በፍጻሜው የተገናኙት ከፊቱ ያገኛቸውን ቡድኖች በሙሉ እየገረሰሰ የሊጉን ዋንጫ ያነሳውን የሊቨርፑል ቡድን ነበር። በፍጻሜው ጨዋታ ቪኒ ጆንስ በጨዋታው የመጀመሪያ ደቂቃዎች ስቲቭ ማክማሆን ላይ የፈጸመው ጠንካራ ፋውል ዊምበልደን ግጥሚያውን ለማሸነፍ የነበረውን ከፍ ያለ ፍላጎት ያሳየ ተደርጎ ተወስዷል። ሆኖም የተጋጣሚያቸውን ትኩረት ለመስረቅ የሚረዳቸውን ታክቲክ የጀመሩት ግን ከቀናት በፊት ነበር። አጥቂው ጆን ፋሻኑ እንደተናገረው የዊምበልደን ተጫዋቾች ለሳምንታት ገላቸውን ሳይታጠቡና ጥርሳቸውን ሳይቦርሹ ቆይተዋል። ይህንን ያደረጉት የሊቨርፑል ተጫዋቾች በጠረናቸው ተገፍተው እንዳይቀርቧቸው ለማድረግ ነበር። ዊምበልደን ጨዋታውን 1-0 አሸንፎ ዋንጫውን አነሳ። ስለሆነም ጥረታቸው ፍሬ አፍርቷል ሊባል ይችላል። ሶነስ ሜዳውን ያስጠበቡበት አጋጣሚ ሰንደርላንድ ያደረገውን የማስታወቂያ ሰሌዳን ወደ ሜዳው ጠርዝ የማስጠጋት ታክቲክ እርሱት። ግሬም ሶነስ ሜዳውን ራሱ እንዲጠባ አድርገዋል። በመስከረም 1987 ስኮትላንዳዊ የሬንጀርስ አሰልጣኝ ሳሉ ቡድናቸው በቻምፒየንስ ሊግ የመጀመሪያ ዙር ጨዋታ በዩሮፒያን ካፕ በዲናሞ ኪየቭ 1-0 ከተሸነፈ በኋላ ለመልሱ ጨዋታ የሆነ ነገር ማድረግ እንዳለባቸው ተሰማቸው። ተጫዋች ሳሉ ሸርተቴዎችን ከመውረድ ቦዝነው የማያውቁት ሶነስ የዩክሬኑን ቡድን በኢብሮክስ ማሸነፍ ካለባቸው በአካላዊ ንክኪ ላይ የተመሰረተ አጨዋወት ሊተገብሩ እንደሚገባ አመኑ። ያንን ለማድረግ የተሻለው መንገድ ደግሞ ሜዳውን ማጥበብና የበለጠ ኮንደንስድ እንዲሆን ማድረግ ሆኖ አገኙት። ሶነስ ከዚህ ጋር በተገናኘ ከጊዜ በኋላ ከፎርፎርቱ ጋር ባደረጉት ቆይታ እንዲህ አሉ። በዚያ ወቅት ሜዳው ከተቀመጠው ዝቅተኛ መስፈርት በላይ ይሁን እንጂ ቋሚ የሆነ ስፋት እንዲኖረው ማድረግ ግድ አልነበረም። ስለሆነም የሜዳው ስፋት የተቀመጠው ዝቅተኛ መጠን ያህል እንዲሆን አደረግኩ ብለዋል። ይህ ብቻ አይደለም። በጨዋታው ዕለት ዋዜማ የኪቭ ተጫዋቾች በተለመደው ባልተቀየረው ሜዳ ላይ ልምምድ እንዲሰሩ አድርገው የሜዳውን ስፋት ያጠበቡት የጨዋታው ዕለት ነው። ሶነስ ለዚያ ነበር ከጨዋታው በኋላ በሰጡት አስተያየት ንጹህ በሆነ መንገድም ባይሆን ሕግ ሳንጥስ ውጤታማ ያደረገንን አማራጭ ተጠቅመናል ያሉት። ሬንጀርስ ጨዋታውን 2-0 አሸንፎ ወደ ቀጣዩ ዙር አለፈ። ተመሳሳይ ነገር በድጋሜ እንዳይከሰት ለመከላከል ከዚያ ጨዋታ በኋላ ሕጉ ማሻሻያ የተደረገበት። ዛሬ ላይ ክለቦች የመጫወቻ ሜዳቸውን መጠን ይፋ እንዲያደርጉ የሚጠየቁት ከአዲሱ የውድድር ዘመን መጀመሪያ አስቀድሞ ነው። ዌስትሃም የሊቨርፑል አውቶቡስ ከስታዲየሙ ርቆ እንዲቆም ያደረገበት አጋጣሚ ሊቨርፑል በሚያዝያ 2014 ዌስትሃምን ለመግጠም ወደ ለንደን ያመራው ለ24 ዓመታት የዘለቀውን የፕሪሚየር ሊግ ዋንጫን የማንሳት ጥበቃውን የመቋጨት ህልም ሰንቆ ነበር። ምንም እንኳን ቀዮቹ ስቲቨን ጄራርድ ባስቆጠራቸው 2 የፍጹም ቅጣት ምት ጎሎች ታግዘው ግጥሚያውን 2-1 ቢያሸንፉም የሊቨርፑል አምበል መዶሻዎቹ የተገበሩትን ቆሻሻ ታክቲክ ልብ ሳይላል አላለፈም። እኛን ለማስከፋት ሁሉን ነገር ሞክረዋል። መልበሻ ክፍሉ እጅግ ይሞቅ ነበር። ሜዳው እጅግ ደረቅ ነበር። አውቶቡሳችን እንዲቆም የሆነው 1.6 ኪሎ ሜትር ርቀት ላይ ነበር በማለት ከጨዋታው በኋላ ቅሬታውን መግለጹ ይታወሳል። ይህን ተከትሎ የዌስትሃሙ ሊቀመንበር ዴቪድ ጎልድ በትዊተር ገጻቸው ባሰፈሩት መልእክት ሚስተር ጄራርድ አውቶቡሳችሁ ያን ያህል ርቆ እንዲቆም ያስገድደው አልነበረም። የአሽከርካሪያችሁ ምርጫ ነው። መልበሻ ክፍሉ ሞቆም ከሆነ ኤሲዩን ማስተካከል ትችሉ ነበር በማለት ምላሽ ሰጥተዋል። ሞሪኖ የጓርዲዮላን ቡድን አጨዋወት ለማደነቃቀፍ የሜዳቸውን ሳር ያሳደጉበት አጋጣሚ ጆዜ ሞሪኖ ቡድናቸውን አሸናፊ እስካደረገ ድረስ የተጋጣሚያቸው መከፋት ብዙም የሚያስጨንቃቸው ሰው አይደሉም። 2011 በእርሳቸው ሪያል ማድሪድና በፔፕ ጓርዲዮላ ባርሴሎና መካከል የነበረው ባላንጣነት ጡዘት እጅግ የተገነነበት ነበር። በ18 ቀናት ውስጥ 4 የክላሲኮ ጨዋታዎች የተደረጉበት ጊዜ ነበር። ከነዚህ ጨዋታዎች መካከል የመጀመሪያው ከመከናወኑ በፊት ሞሪኖ የሜዳ ተንከባካቢዎቻቸው የሜዳውን ሳር እንዲያሳድጉ መመሪያ ሰጥተዋል። ይህን ያደረጉት ባርሳ የሚተገብረውን በፈጣን አጫጭር ቅብብል ላይ የተመሰረተ አጨዋወት ለማቆም በማሰብ ነበር። ግጥሚያው 1-1 ቢጠናቀቅም አጋጣሚው ቡድኖቹ ባደረጓቸው ቀጣይ 3 ጨዋታዎች ላይ የራሱን ተጽዕኖ አሳርፏል። ከሞሪኖ ጋር በፈጠሯቸው አለመግባባቶች የሚታወቁት ሌላኛው አሰልጣኝ አርሰን ቬንገር በአንድ ወቅት የመጫወቻ ሜዳ ሳር መርዘም በአጨዋወታቸው ላይ የሚያሳርፈው ተጽዕኖ እንዳለ መናገራቸው ይታወሳል።
የቀድሞው የስቶክ ሲቲ አሰልጣኝ ቶኒ ፑሊስ በአንድ ወቅት እንደተናገሩት የቀድሞው የአርሰናል አሰልጣኝ አርሰን ቬንገር የስቶክ ስቴዲየም ሜዳ ሳር መርዘም ላይ ያላቸውን ቅሬታ የሚገልጽ ደብዳቤ ለእግር ኳስ ማህበሩ ጽፈው እንደነበር ተናግረዋል። እነዚህ ከብዙዎቹ በጥቂቶቹ ያነሳናቸው ናቸው። ቡድኖች ውጤታማ ሊያደርጓቸው የሚችሉ ወጣ ያሉ ድርጊቶችን እንደሚተገብሩ እንደ ማሳያ እንዲያገለግሉን ያነሳናቸው ናቸው። በሌላ ጊዜ ተጨማሪ ተመሳሳይ ነገሮችን እንመለከታለን።